በደንብ እና ማሳጅ እናደርገዋለን ማለት ነው። አያምርም? እንደዚሁ ራሱ እንዴት የፀጉሬን ከለሩ እንዴት እንደሚያምር የፀጉሬ አሁን ነው ከለሩ ያመረ የመጣው። ድሮ እንዴት እንደሚያስጠላ ከምር እስኪ በ3 የሾርባ ማንኪያ ተልባ ብቻ ወስደን ምርጥ የፀጉር ውህድ እንሰራለን። እንደ መጠናችሁ ማለት ነው። ሁላ ነገር አለ ሰዓት ላይ ጥቼ በነገራችን ላይ ግን ውሃው በርከት ማለት አለበት። በጣም ጀሉስ እንዳይወፍርብን ማለት ነው። ሲቀዘቅዝ ደግሞ የበለጠ ይወፍራል። በዚህ ደረጃ ነው። ቆየት ብዬ ደግሞ በጣም ነው የሚወፍረው። ስለዚህ አሁን እንደዚህ ነው። እናንተ ደግሞ ትልቁን ማጥለያ ለመጠቀም ደግሞ በጣም ትልቅ ስለሆነ ነው የምጠቀመው። ሳህኗ ደግሞ ትንሽዬ ስለሆነች ቀስ እያላችሁ ቢወርድ የሚሆን እንደዚህ ወርድ ይላል፣ ግን ችግር የለውም። ይሄ አያችሁት እንዴት ጄሉ እንዴት ወፍር እንዳለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደሁሌውም ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። አስተያየት ጥያቄም ካለ ኮሜንት ላይ ጻፉልኝ፣ መልሳለሁ። ኮሜንት ደግሞ እንደምታውቁት ለብዙዎቻችን ይጠቅመናል። ከስህተትም ካለን ከስህተት እንማራለን፣ ብዙ ነገር እናውቅበታለን እና ከኮሜንት እንማርበታለን። አስተያየታችሁን በኮሜንት አስቀምጡልኝ። በተረፈ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ከምሬ ነው የምላችሁ ለፀጉር በጣም ምርጥ የሆነ የተልባ ውህድ አሰራር ነው። ፀጉራችን የሆነ ልስልስ ሲጀምር ተልባ ኢትዮጵያም ያለን ለራሱ ስንጠቀመው ፀጉራችን እንዴት ነው ልስልስ ነገር ነበርና አሁን ደግሞ እዚህም ቅቤ ምንም ስለማናገኝ የሆነ ታጥባችሁ ስትጨርሱት ራሱ እንዴት እንደሚያምር ፀጉራችሁና እየሰራችሁ ሞክሩት፣ ትወዱታላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር ሳይና አዘጋጅቻለሁ። ተልባዬን በደንብ ስለማጥበው ለማጠብ እንዲያመቸኝ ማጥለያውን ዝልል አድርግና ማጥለያው ላይ ነው የማደርገው ማለት ነው። በ3 የሾርባ ማንኪያ ተልባ ብቻ ወስደን ምርጥ የፀጉር ውህድ እንሰራለን። እንደ መጠናችሁ ማለት ነው። ቤተሰብ ካለ ጨምሩ፣ አብሯችሁ የሚጠቀም ሰው ካለ ማለት ነው። አብሯችሁ የሚጠቀም ሰው ካለ ደግሞ ለራሳችሁ እንዴት ፀጉራችሁ ፍፍት ብሎ እንዴት በፍጥነት ያድጋል መጠቀማችሁን ካላቋረጣችሁት ማለት ነው። ይሄው እንደምታውቁት 3 ወሰድኩኝ። አንድ ነገር ግን ጀምረን ከተው ነው ፀጉራችን ለራሱ ቅጥም ነው የሚያጣ፣ የሆነ ወዙ ጥፍት ይላልና ከጀመርን አንተው። እነዚህ ደግሞ በቤት ውስጥ በቀላሉ በቤት ውስጥ የምናገኛቸው ግብአቶች ናቸው። ማንኛውም ቤት አረብ ቤትም ሆነን በራሳችንም ቤት ኢትዮጵያም ቤትም ብንሆን በቀላሉ መንገድ የምናገኛቸው ቤታችን ውስጥ የምናገኛቸው ግብአቶች ስለሆኑ ለመጠቀምም የታጉንቸው ምናምን የሚለው አያስቸግረንም ማለት ነው። እኔ እዚህ ጋር እንትን ጨምሬያለሁ ስለምወድ ነው፣ ቅርንፉድ ማለት ነው። ካልወደዳችሁ ደግሞ መተው ትችላላችሁ እናንተ። እኔ ቅርንፉድ ጠረኑ ሁሉም ነገሩ ለፀጉሬም እንደገና ስለሚመቸኝ በቃ ሻይ ስጠጣ ከሱ ጋር ጨምሬ ነው ሁሉም ነገር አብሬ ስለሆነ እጠቀማለሁ። ካልፈለጋችሁ አለመጨመር ትችላላችሁ። ከፈለጋችሁ እንደኔ ይሄው እንደምታዩት በዚች የአይስክሪም ማንኪያ አለች አይደል? የሻይ እንትን የምታክለው የሻይ ማንኪያ የምታክለው በዚች ነው የጨመርኩት እና 2ም 3ም ፍሬ ብቻ መጨመር ትችላላችሁ ቅርንፉድ። ከዛ ይሄንን በደንብ ሙልጭ አድርገን አጥበን አሳያችኋለሁ፣ አጥቤ ስጨርስ ማለት ነው። በደንብ ጣቡት። ምን እንጃ ብቻ ታሽገው የሚገዙ ነገሮች ለምን እንደሆነ አላውቅም፣ ትንሽ እንትን አለው ተልባው ለራሱ ማለት ነው። እና አጥብ አድርጉት። አጥቤ ስሰራ እሺ ቤተሰብ አጥቤ ሰርቻለሁ። አያችሁት ለራሱ እንዲጠቅልቅ እንዳለ ምን ሁላ ነገር አለው። ከምሬ ነው የምላችሁ ይላል። በደንብ ጣቡት።
ምክንያቱም ፀጉራችንም ሆነ ማንኛውም ነገር በተለይ ለፊት ምናምን የምንጠቀም እንዲህ ጥርት እያደረግን ጥብ ብናደርገው ይመረጣል። እሺ ቤተሰብ ይሄው ጥብ አድርጌ ተልባዬን መጥቻለሁ። በደንብ ነው ጥርት አድርጌ ጥብ ያደረኩት። ያው ካሜራው ላይ ትንሽ ነው ያሳየኋችሁ እኔ ቁርጥ ስላደረኩት ነው። አሁን እርግጠኛ ነኝ እዚህ ስጨምር እንትን አለች። እኔ እቺ ትበቃኛለች። እናንተ ካልበቃችሁ እኔ ለኔ ትበቃኛለች። ትንሽ ዳንቴል እንዲህ ያደረኩት ለቦታው ነው። ግን ስጨምር ንጹህ ናት። ምንም ችግር የለውም። የራሴ ፀጉሬ ብቻ ነው። ፀጉሬም ሰራው ላይ ፊቴ በቃ ሌላ ምናምን ሻይ ወተት ምናምን አይፈላበትም። ካርቦቹም የነሱን አልነካም። በራሴ ነው የምጠቀመውና እቺ የራሴ ናት። ምንም ነገር ስለማልጠቀምበት ለፊቴ ራሱ አለጡን ነው የምሰራበት። ሆነም አልሆነ እንትን አለም እዚህ ጋር ሊፈስብኝ ይችላል። ግን አጥቤው የለ ተልባው ያዝ አደረገ በማንኪያ። ቆይ ይሄው በአንዴ እናቴ ጀል ሁንት አላለም በደቂቃ ውስጥ። ዛሬ ደግሞ ካሜራው ምን ሆነ እንደው አላውቅም፣ ጥርት ነገር አለ እና ካሜራውን ትቼ አቋርጬ በማንኪያ እንትን ብዬ ነው። ከዚያ አሁን በቂ ውሃ እንጨምራለሁ ማለት ነው። ይሄው እንግዲህ እዚህ ጋር በቂ ውሃ ልጨምርና እሳት ላይ ጥጄ። በነገራችን ላይ ግን ውሃው በርከት ማለት አለበት፣ በጣም ጀሉስ እንዳይወፍርብን ማለት ነው። ብዙ የምትሰሩ ከሆነ ደግሞ ትልቅ እቃ ነው የምንጠቀመው፣ ብረት ድስትም ሆነ ወይ ደግሞ ምንም ነገር በቃ የምንጠቀም እንደዚህ የነኚህ የወተት ማፍሊያዎችንም ከሆነ በጣም ትልልቆቹን፣ ካለበለዚያ የምንሰራውን የተልባችንን መጠን መቀነስ ነው። ያው ታውቁታላችሁ ተልባ ትንሽ ስናንተከትከው አሁን ጀሉ ቶሎ ነው የሚወፍረው። እንዳይወፍርብን ውሃው በዛ እንዲል ማለት ነው። አሁን እሳት ላይ ልጣድና ጄሌን ሰርቼ ደግሞ ስጨርስ አሳያችኋለሁ። እሺ ቤተሰብ ጥጄዋለሁኝ። አሁን ገና ነው ያው ውሃው ከሚፈላ ጠብቄ ነው። ግን አልፎ አልፎ እንደዚህ አየት ማድረጋችሁን አትዘንጉት ማለት ነው። ጋዙ ስለቀነስኩት ነው እንደዚህ ድምጽ የሚጨምረው። ዝም ታላችሁት የሆነ ይይዛል ጌጡ። ትንሽ ትንሽ እየመጣችሁ ስራም ላይ ከሆናችሁ አየት አየት አድርጉት፣ ወይ ደግሞ ጋዟን ቀነስ አድርጉለት እና እየመጣሁ ያዋለሁኝ። አሁን ገና ነው ጄል ውስጥ ከሚደርስ ድረስ ሰዓት ሰጥተን እንጠብቀዋለን። ይሄው ቤተሰብ እንደምታዩት እንደዚህ ጋዙ እንትን አለ ከምር። ትንሽ ነው የቀረው ጄሉ ሊወጣልኝ ማለት ነው። ይሄው በቃ ቤተሰብ መጨረሻው ደረጃ ላይ ደርሶልኛል። ከእንግዲህ በቃዋል አወጣዋለሁ ማለት ነው። ትንሽ ነው፣ ሲቀዘቅዝ ደግሞ የበለጠ ይወፍራል። በዚህ ደረጃ ነው። ቆየት ብዬ ደግሞ በጣም በጣም ነው የሚወፍረው። ስለዚህ አሁን እንደዚህ እንዳለ አጠፋዋለሁ ማለት ነው። አሁን አጥፍቼለታለሁ። ዝም ብዬ ጋዙ ላይ ነው ዝም ያልኩት። ወፍራም ደግሞ አሁን ትንሽ አቆይቼ ካጠለልኩት በኋላ ለፀጉሬ ስቀባው ምናምን ታውሳላችሁ ምን ያህል እንደሚወፍር ማለት ነው። በጣም ነው የሚወፍረው። ደግሞ ስናጠል እስከሚበርድ እንዳንጠብቀው፣ ምክንያቱም ከበረደ አይወጣልንም ጀሉ ጥብቅ። እሺ ቤተሰብ ይኸው እንደምታዩት በረድ እያለ ነው። ብዙም አልበረደም። በጣም ብዙ እንዲበርድ ከጠበቅኩት ደግሞ እንትን ይልብኛል ማለት ነው። ጀሉን አላገኘው አይወርድልኝም። ይወፍርና የመያያዝ ባህሪ ስለሚኖረው አሁን ትንሽ መካከለኛ ደረጃ ላይ ያለ አጠነፍፈዋለሁ። እዚህ ጋር የሳህኔን አዘጋጅቻለሁኝ። ማጥለያችን የምጠቀመው ሌላም አለኝ፣ ግን ትልቅ ስለሆነ እቺ ትበቃኛለች። ቀስ እያደረኩ ማለት ነው። አንዴ ባይችልም ሁለቴ አጠነፍፈዋለሁ። እንትን ብዬ አሁን እዚህ ጋር የኔ ማጥለያ ስለማትመቼ ቀስ ብዬ ነው። እናንተ ደግሞ ትልቁን ማጥለያ ለመጠቀም ደግሞ በጣም ትልቅ ስለሆነ እኔ የምጠቀመው ሳህኗ ደግሞ ትንሽዬ ስለሆነች ቀስ እያላችሁ ቢወርድም ይኸው እንደዚህ ወርድ ይላል፣ ግን ችግር የለውም። ይኸው ችግር የለውም። አያችሁ ግን 2 ማንኪያ ብትጠቀም ይበቃኝ ነበር ማለት ነው።
እንደ የተልባው ካልሆነ ከዚህ ፊት እኔ እንደዚህ 3 አድርጌ ራሷል በቃ ይሄኛው ነው እንደዚህ በጣም እንትን ስላለ እንዴት እዚህኛው ሳለ ያደርገዋለሁ። በነገራችን ላይ ይሄን ራሱ እንትን መስራት ትችላላችሁ ለፀጉራችን እንደ ፍጭት እናደርግና ከአቮካዶም ጋር ከፈለጋችሁት ነገር ጋር ድጋሚ ማስክ ማለት ነው። እዚህ ጋር ግን ተጠንቅቀን ነው፣ ምክንያቱም ተልባው ዝልቅልቅ እያለ ይወጣል። ካሜራ እንትን ብዬ ላሳያችሁ ማለት ነው ስጨርስ አልመቻለኝ። ይሄ ቤተሰብ ጀሌ በዚህ መልኩ ወጥቶልኛል። ብርድ አልበረደም በነገራችን ላይ ላሳያችሁ ወፍረቱ አያችሁት? እንዴት ጄሉ እንዴት ወፍር እንዳለ ትንሽ መብረድ ስለሚቀረው አብርጄ ቀባዋለሁ ማለት ነው። እንዴት ፀጉራችሁ ልስልስ እንደሚል ቅባት ምናምን አያስፈልገንም። በቃ ነገ ጠዋት እንዴት እንደሚያምር የፀጉራችሁ ከለል አትጠይቁኝ። ከመር እሺ ቤተሰብ ይኸው የእንትኔ ጀላ ይታይ መሰለኝ ከስቀባ አሳያችኋለሁ። ግን እንዴት እንደወፈረልኝ በተደጋጋሚ በጣም ቅዝቅዝ ብላ በነገራችን ላይ ምርጥ ነው። ፀጉሬ መጀመሪያ ላበጥረው በእጄ የነካሁትን እንድላስነካው ነው። በብዛት ፀጉሬ እንደዚህ ነው የማስይዘው። ከኋላ የሆነ እንትን እየበላኝ እዚህ አንገቴ ጋር ወድም ፀጉር ሲያርፍብኝ ለዚህ ፀጉሬ ስብስብ ነው። ለፎቶ ነው ለቀቅም አደርገው እና የተልባ ጄል ስንጠቀም ምንድነው ለፀጉራችን ማንኛውም ትሪትመንት ስትጠቀሙ ፀጉራችን ንጹህ ቢሆን ይመረጣል። እኔ ሌላ ምናምን ቅባት ምናምን ነገር የለውም። በቀደም ተጠቅሜ ትሪትመንት ትንሽዬ ድርቅ እንዳይልብኝ ብቻ እንትን ያው ነው እንጂ ንጹህ ነው እና በንጹህ ስንጠቀመው ምርጥ ነው። እና እንዴት ፀጉራችን ፍርዝ ነገር ብሎ ልስልስ ብሎ እንዴት እንደሚያምር አትጠይቁኝ። ተጠቀሙትና ከፊት ደግሞ አለ አይደል እንደዚህ እኔ እየተመለሰልኝ የመጣው በፊት እንድጥ ያለው ነበረ። ይሄኛው ገና ነው። ይሄኛው እየተመለሰ ነው። ትራስ ነው በነገራችን ላይ በአንድ በኩል በጣም አብዝቼተኛለሁ። ሻሹም ነበር የጎዳብኝ። አረብ ቤት ያው ታውቁታላችሁ። አረብ ቤት ስንሰራ ቀስ እያልን እንደ ቅቤ ነው ቅብት የምንለው ማለት ነው። በደንብ ሁሉንም እንደዚህ ፀጉራችን ከስር እስከ ጫፉ ድረስ እንደዚህ በደንብ አድርገን ቅብት ነው የምናደርገው። ይሄው ከዛ መታጠቢያ ቤት ምናምን ሆናችሁ ብትቀቡ አሪፍ ነው። እንዳይቆሽሽ መሬት ላይ ምናምን አትኛው በጣም አይመችም። በነገራችን ላይ ተልባ ዝልክልክ እያለ ለመጠቀም አያመችም። ይሄን እንደዚህ በደንብ ይሄ እንደዚህ ቅብት ካደረግን በኋላ እንደዚህ በደንብ ማሳጅ እናደርገዋለን ማለት ነው። ደስ ነው ያለው ከምር ፀጉራችን ራሱ እንዴት እንደሚያምር በዚያ ላይ አሁን የምንጠቀመው የሩዝ ሻምፖ እና የተልባ ሻምፖ ስለሆነ እኔ አሁን የምጠቀመው የሩዝ የተልባ ሻምፖ ነው። እንደገና ደግሞ ይሄ ተልባ ወላሂ ፊቴ ላይ ራሱ እየወረደ ነበር።
ተልባ ነው፣ ችግር የለው ምንም ነገር ስለሌለ ምንም ችግር አያመጣም። በደንብ እና ማሳጅ እናደርገዋለን ማለት ነው። አያምርም? እንደዚሁ ራሱ እንዴት የፀጉሬን ከለሩ እንዴት እንደሚያምር የፀጉሬ አሁን ነው ከለሩ ያመረ የመጣው። ድሮ እንዴት እንደሚያስጠላ ከምር። እስኪ ተልባ ቢያንስ በሳምንት አንድ ጊዜ ከቻልንማ 2 ጊዜ፣ ኧረ ቢያንስ በወር 4 ጊዜ ማለት ነው። በሳምንት አንድ ጊዜ ብንጠቀምለት እንዴት እንደሚቁማቱ ፀጉራችን፣ በዚያ ላይ እንዴት ወዙ እንደሚያምር ፀጉራችን ወዝ የሌለ የሆነ አመዳም ነገር አለ። የኔ ማለት ነው። እኔ ሰውን አላልኩም። የኔ ፀጉሬ ወዝ የለውም ወይ ቀይ አትሉት ምናምን ከለር የለው ወዝ የለው እንደዚህ ወዙ እንዴት እንደሚያምር ሳቋርጠው እንዴት እንደሚያስጠላ ማለት ነው። በነገራችን ላይ የሆነ ነገር ጀምረን ካቋርጠን ያስጠላል። እኔ ካቋርጠው ያስጠላል። ይኸው እንደዚህ ለመፈረጃ ራሱ እንደ ጄሊ፣ ያው ጄሊ ብቻውን ስለሆነ ጄሊ በሉት። እንደዚህ አድርገን 1 ሰዓት ተኩል 2 ሰዓት ያህል አቆይተን ጥጥት ከፈለጋችሁ ለፒስታል ሽፉን አድርጎት እንደዚሁም ማድረግ እንችላለን። አይፈስ አያስቸግረንም። ይፈስባል ምንም የሚያስቸግረን ነገር የለም። ከፈራን ደግሞ ከእንደዚህ ይፈስብና ምናምን ካልን እንደዚህ አንገታችንንም ቢነካው ምንም ችግር የለውም። ግን ያን ያህል ያሰጋናል ካልን ደግሞ በፔስታል ሽፉን እናደርግና 1 ሰዓት 1 ተኩል ሰዓት ከእንትን ለመታጠቢያ ጊዜ ራሱ እንትን ካለን 2 ሰዓትን ብናቆይ ችግር የለውም። ለምሳሌ አሁን ስራ ላይ ሆነን ግዴታ 1 ሰዓት ነው ብለን መቸጋገር የለብንም። 1 ሰዓት በቂው ነው። 1 ተኩል እንደዚህ በቂው ነው። 2 ሰዓት ምንም አቆይተን ብንታጠበው ምንም ችግር የለውም። እንደዚህ እያደረጋችሁ ሞክሩት፣ ትወዱታላችሁ። አስተያየት ጥያቄ ካለ ኮመንት ላይ አስቀምጡልኝ። በተረፈ ስለምትከታተሉኝ እና ስለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ። ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ለዛሬ እዚህ ላይ እናበቃለን። ባይ